አመሰግናለሁ። እንኳን ለ2018 የትምህርት ዘመን በሰላም አደረሰን። ሁላችሁንም እንኳን አሸጋገራችሁ። መምህራን፣ ተማሪዎች፣ ወላጆች፣ እኛም በአጠቃላይ የኢትዮ ናሽናል ማህበረሰብን በሙሉ እንኳን አደረሳችሁ እያልኩ ሁላችሁም ብዙ ለፍታችኋል፣ ብዙ ጥራችኋል። ልጅን ማስተማር፣ መጠበቅ፣ ማገዝ ቀላል አይደለም። ለሁላችሁም አድናቆትና ክብር አለን። በጣም እናመሰግናችኋለን ለ2017 ላበረከታችሁ። መቼም ደግሞ እውቅናም የተገባ ስለሆነ እንደ ምልክት ሁላችሁ ጎበዝ ናችሁ እያሉ ጎበዝ ያልሆነ እዚህ ጋር ለልጅ የማይጠቅም ሰው የለም። ሁላችሁም በየደረጃው ለፍታችኋል። ጥቂት ሰዎች ግን የዘለቀና መኖር ኢንተርፕራይዝ የቦርድ አባላት ማበረታቻት ፈረንጆች ቶክን ጊፍት ማለት በቃ እንደው ለስም እውቅና ለመስጠት አይነት ትንሽ ነገር ማድረግ እንፈልጋለን። በዛው እውቅና መስጠት እንፈልጋለን። ተማሪዎች ለመምህራኖቻችሁ፣ ላገዟችሁ፣ ለረዳቶች፣ ለሞግዚቶች በአጠቃላይ በኬጂ ማህበረሰብ ውስጥ ላሉ እናንተን ለደገፉ በጭብጨባ ሚስተር አለማየሁ እንጠራለን። እሺ፣ ወደ እውቅና መስጠት ስነ ስርዓቱ እንሄዳለን። ከዋና መምህራን እንጀምራለን። ከኬጂ2 ሚስ ወይንሸት አለማየሁ። ሚስ ወይንሸት አለማየሁ። ከኬጂ1 ሚስ መብራት ተፈራ። እሺ፣ እናመሰግናለን ሚስ መብራት። ከረዳት መምህራን ሚስ ማክዳ አለማየሁ። ሚስ ማክዳ አለማየሁ። እሺ፣ አሁንም ከረዳት መምህራን ሚስ አዲስ ቀረብ። ሚስ መምህራን ሚስ እሺ፣ ከረዳት መምህራን አሁንም ሚስ ሂሩት መኩሪያ። እሺ፣ ወደ ሞግዚቶች እናልፋለን። ሚስ ትዕግስት ብርሃኑ። ሚስ ትዕግስት ብርሃኑ። ሚስ መስከረም ተገኝ። ሚስ መስከረም ተገኝ። ሚስ አይናለም ጌታቸው። እሺ፣ እናመሰግናለን። ልጆች ለመምህራኖቻችሁ፣ ለረዳቶች፣ እስቲ ሞቅ ያለ ጭብጨባ ይሆን ማጠበቅዋለሁ። ሁላችሁንም በጣም እግዚአብሔር ይባርካችሁ። በዚህ አጋጣሚ እናታችን ክብርት ወይዘሮ አመለወርቅ ዓመታትን ሁሉ እግዚአብሔር ረድቷት በመሃላችን ስለተገኘች እጅግ ደስተኛ ነን። እናንተም ናችሁ። በረከቷን አሜን ብለናል። እስቲ በጭብጨባ ለከርሞ ያኖርሽ ይበላል። እናመሰግናለን። መልካም የሥራ ዘመን። አንዳንዴ እውቅና ሲባል እነዚህ ጥቂት ሰዎች ብቻ አይደሉም የደከሙት የሰሩት፣ ጎበዞቹ ሁላችሁም ለኛ ጎበዞች ናችሁ። ተማሪዎች ለመምህራኖቻችሁ እስቲ አድናቆት፣ ጩኸት፣ ፉጨት፣ ጭብጨባ ያላችሁ መምህራንን ስንጠራ ልጆች ብታጨበጭቡና ሞራል ትሰጣላችሁ። እሺ፣ መምህርት እሌኒ አባይነህ። መምህርት እሌኒ አባይነህ። እንዲሆን ለሚስ እሌኒ የምታጨበጭቡ። መምህርት ተስፋነሽ ወርቅነህ። መምህርት ተስፋነሽ ወርቅነህ። መምህርት ሂሩት ታደሰ። መምህርት ሂሩት ታደሰ። እሺ ልጆች 2018 ጥሩ ውጤት የምታመጡበት በጸባያችሁ የተመሰገናችሁ ተማሪዎች የምትሆኑበት ዓመት እንዲሆንላችሁ እንመኛለን።
2017 ከተፈተኑ ተማሪዎች ውስጥ ያስፈተነው ተማሪ 278 ሲሆን ከዚህ ውስጥ ከፍተኛውን ውጤት ያመጣው ተማሪ ስሙን አልገልጽም፣ በኋላ አስተዋውቃችኋለሁ። እሱን ያስመዘገበው ውጤት 582.75 ነው። ስለዚህ ከ2016 አንጻር በብዙ መልኩ የዘንድሮ የ2017 ተማሪ ከፍተኛ ውጤት ማስመዝገብ ችሏል። የአስተማሪዎች የዘንድሮ ድካም ልዩ ድካም ነው። እግዚአብሔርም ደግሞ ደስ በሚል ውጤት ነው እና እኛ ተደስተናል። የዘለቀና መለወርቅ ኢንተርፕራይዝ ደስታውን እየገለጸ ነው። እናንተስ ደስ አላላችሁ? ብዙ 500 ማርክ ብርቅ በሆነበት ጊዜ በዚህ አካባቢ ባገደምኩት ሳየው ለእናንተ ትልቅ አክብሮት አለ። የዩኒቨርሲቲ መግቢያ ፈተና 582.75 በማምጣት እስካሁን ባለው መረጃ በነገራችን ላይ በአዲስ አበባ አንደኛ ነው። እስካሁን ባለው መረጃ ኦፊሻል መረጃ እስኪወጣ ነው እንጂ ባለ ማጣራት በአዲስ አበባ አንደኛ ነው። እባካችሁ ተማሪ አብጸጋን ወደ መድረክ ጋብዙልኝ። ተማሪ አብጸጋ ፍስሐ፣ ተማሪ አብጸጋ የስነ ስርዓት ምሳሌ ነው። ይሰማል ልጆች? የትጋት ምሳሌ ነው። የባቻቸው ደግሞ ልዩ ምልክት። ከዚህ በመቀጠል 5 to 8 መምህራን በአመቱ የተሻለ የስራ አፈጻጸም ያው ቁጥር ስለሆነ ነው እንጂ ቅድም ሚስ ሚሊዮን ብለዋለች። ማንም የተሻለ ማንም ያልተሻለ መምህር የለም። ሁላችሁም ለኛ አንደኞቻችን ናችሁ። መምህር ገዛኸኝ አለሙ እባክህን ወደ መድረክ ከ5 to 8 መምህር ገዛኸኝ አለሙ በአመቱ ጥሩ አፈጻጸም ካለው መምህር አለበል በየነ ላሳየህን ትጋት እናመሰግናለን። ዓለም መሸሻ መምህር ዓለም መሸሻ፣ መምህር ወንድማገኝ ካው፣ መምህር ወንድማገኝ ከልብ እናመሰግናለን። አንድ ጊዜ ለ5 to 8 መምህራን ሞራል። ከዚህ በመቀጠል ከ9 እስከ 12 ባለው ዲቪዥን ሃይ ስኩል ዲቪዥን ላይ መምህራንን እጠራል። በአመቱ የተሻለ አፈጻጸም ካላቸው መምህራኖች ውስጥ አንዱ መምህር ግርማ ታደሰ። መምህር ግርማ ታደሰ ላሳየህን ትጋት እናመሰግናለን። ከዚህ በመቀጠል መምህር እንዳሻው ጫኔ አብዛኞቻችሁ በምታውቁት ሚስተር ኢ እናመሰግናለን። ሚስተር ኢ ከዚህ በመቀጠል በጉጉት የሚጠበቀው ሽልማት አለ። የተለየ ሽልማት ነው። ይህ ሽልማት በአመቱ ውስጥ በነገራችን ላይ ስለዚህኛው ትኩረት አድርጌ ማብራሪያ ብሰጥ ደስ ይለኛል። መምህራኖቹ በተለይ 12ኛ ክፍል ያስፈተኑ መምህራን ማን 100 ያመጣል፣ ስንት ተማሪ 100 ያመጣል ብለው አቅደው ነበር። የተሳካላቸው መምህራኖች አሉ። በተለይ ፊዚክስ እና ማትስ መምህራን እነሱ ተሳክቶላቸዋል። ሚስተር መልካሙ ፈለቀ በትምህርት ቤቱ የፊዚክስ ትምህርት ታሪክ ውስጥ ትልቁን አሻራ አስቀምጧል። 6 ተማሪዎች 100 አምጥተዋል።
ያቀደው 5 ተማሪ ነበር። ከእቅድ በላይ አሳክቷል። ሚስተር መልካሙ ከልብ እናመሰግናለን። ይህ ትጋት አይለይ። ከዚህ በመቀጠል ሂሳብ አስተማሪ ሚስተር ሺሻይ አሰፋ 2 ተማሪዎች መቶ እንዲያበቁ አድርጓል። ሚስተር ሺሻይን ወደ መድረክ አሉ። ሚስተር ሺሻይ እናመሰግናለን። ሸላሚዎቹንም አመስግኑልኝና ወደ ቦታቸው እናመሰግናለን። ከዚህ በመቀጠል የችቦ የማብራት ስነ ስርዓት ነው የምናካሄደው።